ማቴዎስ ወንጌል ውስጥ አምላኬ በጌታዬ ደስ ትለዋለች ይላል። አማኑኤል ብላ ጠርተዋለች ወይ ኢየሱስ ጌታዬ ብለዋለች። ትንቢቱ ግን እሷ እንድትለው ሳይሆን እግዚአብሔር ከኛ ጋር ሆነ የሚለውን ለመግለጽ ነው። አማኑኤል ትርጓሜ የዕብራይስጥ ቃል ነው። ትንቢቱ ቃል በቃል የሚለው ትጠራዋለች የሚል ነው። እሷ ትጠራዋለች፣ ድንግሊቱ አማኑኤል ብላ ትጠራዋለች ይላል። ማርያም ደግሞ አንድም ቀን አማኑኤል ብላ ጠርታ አታውቅም። ልጄ እያለች ነው የምትጠራው። የት ጠፍተህብኝ ነው? ጌታዬም ብለዋለች። ጌታ የሚለው ችግር የለውም፣ ወደ እሱ እንመጣለን። ጌታ ማለት በመሰጠት በመደረግ የተገኘ ጌትነት ነው። የክርስቶስ ጌትነት የስልጣን የሹመት የጸጋ ጌትነት ነው። ወደ እሱ እንመጣለን። ግን ልጄ እያለች ነበር የምትጠራው። ልጄ ጠፍተህ ስንፈልግ እየጠፋባት በጣም ተንከራታ ደክማ ለፍታ ከስንት ፍለጋዋ በኋላ ጌታው ጠፍተህብኝ ስፈልግህ ነበር ልጄ አለችው። አምላክ መሆኑን ብታውቅ ኖሮ ማርያም አይ አምላክ ነው እና ከእርሱ የሚሰወር የሚደበቅ ነገር የለም፣ ቀጥታ ወደ ቤቱ ይመጣል ብላ እሷ ብትን ብላ ቤቷ ትቀመጥ ነበር። ግን ጠፍቶባት ፍለጋ ፏጨረች፣ ደከመች። መጽሐፍ ቅዱስ ላይ ፍለጋ ልክ ስታገኘው በቃ ወቀሳ ገባች። የት ጠፍተህብኝ? ግን ይህን ጥቅሱን ብታነብልኝ ደስ ይለኛል። ቦታ እናስነብባለን። ማሄር የለም አብዱልከሪም መቻለ ማውጣት የሚመቻቸው አንድ አውጡለት። ማርያም ኢየሱስ ክርስቶስ ጠፍቶበት ነበረውን ጥቅስ በነገራችን ላይ በጣም አድናቂ ነኝ። ነገሮችን በማንበብ በማስተዋል የምታደርጋቸው ነገሮች የሚደነቁ ናቸው እና ሁሉም እንዲያነብ ሁሉም እንዲያስተውል የሚያበረታታ ነው። ሪሊ በጣም አደንቃለሁ። አመሰግናለሁ። ክበርልን። እሺ ማሄር ለማውጣት ይመቻል? አዎ ይመቸኛል። ቦታ ያላችሁ ልጆች አንድ ቤት አድርጉ። ልጆች ልጆች አንድ ቤት አድርጓቸው አድሚኖች። እሺ የምትፈልገው ሉቃስ ወንጌል ምዕራፍ 2 ቁጥር 48 ላይ አወጣ። እዛ ነው ያለሁት። ባየትም ጊዜ ይላል ይታያል። ቁጥር 48 ላይ ባየትም ጊዜ ተገረሙ ይላል። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልገህ ነበር አለችው ይላል። እዚህ ጠፍቶባቸው ኢየሱስ ክርስቶስ ከላይ ጀምራችሁ ታሪኩን ስታነቡት ያው ሕፃኑ ማደገ ይላል። ከላይ ከ40 ቁጥር ጀምሮ መጨረሻ ላይ ጠፍቶባቸው ነበርና የ12 ዓመት ልጅ በሆነ ጊዜ ይላል ቁጥር 42 ላይ የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙት ሁሉ በማስተዋሉ እና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው ይላል። እንግዲህ ኢየሱስ ክርስቶስ ጠፍቶ እናቱ ተጨንቃ ስትፈልገው ነበር ማለት ነው። እንግዲህ አምላክ መሆኑን ማርያም ብታውቅ ኖሮ አትጨነቅም ነበር። አይ አምላክ ሁሉን ያውቃል፣ ቤቱም አይሰወርበትም፣ አይጠፋምም፣ ቀጥታ ወደ ቤቱ ይመጣል ብላ ተብላ ቤቷ ትቀመጥ ነበር። ግን አንዲት ልጅ ለልጇ አንዲት እናት ለልጇ እንደምትጨነቀው ሲጠፋባት ልክ እንደዚያ ሆና ማርያም ተጨንቃ ተጠባ ነበር፣ ልጁ በመጥፋቱ ምክንያት ማለት ነው። እና ይህን ይመስላል ጌታ ያለችው ማርያም ጌትነቱ ከምን አንጻር ነው የሚለውን ደግሞ በመደረግ የተገኘ ጌትነት ነው። የክርስቶስ ጌትነት
ማለት የስልጣን የሹመት ጌትነት ነው። ይህ ደግሞ ለነቢያቶች ሁሉ ሲሰጥ የነበረ ነው። አዲስ ነገር አይደለም። ያ መለኮታዊነትን የሚያሳይ ነገር አይደለም ማለት ነው። ከፈለግ እሱንም እናሳያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስ ጌታ አደረገው ይላል። አደረገው። አድራጊ አለ፣ ተደራጊ አለ፣ የተደረገ ነገር አለ። አድራጊው ማን ነው? እግዚአብሔር። ተደራጊው ማን ነው? ኢየሱስ። ምን ተደረገ? ጌታ። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው ማለት ነው። ታዲያ ከኢየሱስ ውጭ እግዚአብሔር ጌታ ያደረገው ሰው አለ ወይ ከተባለው ዮሴፍ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ይሰማል ልጆች ወይስ ተቋርጧል? ትሰማለህ ኡስታዝ? እንደዚያ ነው። እሺ وعليكم السلام ورحمة الله وبركاته. دحندو ما يحق ميزان. يا الله ما شاء الله الله يحفظك يا رب. አባት ብላ እየመሰከረች ነው። ማርያም ምንድን ነው አባቱ የምትለው? አንድ ቀን እንኳን አባት የለውም ብላ አታውቅም። እዚህ ላይ ግን አባቱ እና እኔ እያለች አባት እንዳለው እያሳወቀች ነው። ምንድን ነው? እሺ ሉቃስ ወንጌል ምዕራፍ 2 ቁጥር 48 ማን ነው ሄለው? ሉቃስ ወንጌል ምዕራፍ 2 ቁጥር 48 አዎ ማርያም ዮሴፍ ለኢየሱስ ክርስቶስ አባት ነው ብላ ነው የምታምነው። እንዲሁም ደግሞ መጽሐፉ እንደሚናገረው ዮሴፍ የማርያም ባሏ እንደሆነ ነው የሚናገረው። ነገር ግን አማርኛው ላይ እጮኛዋ ብለው ቀይረውባቸዋል። ነገር ግን ትክክለኛ